ልትጀምሩት ላሰባችሁት ቢዝነስ ትልቁ ሪስክ ተፎካካሪያችሁ ውጭ ያለው ተፎካካሪያችሁ ላይሆን ይችላል። ትልቁ ሪስክ ዛሬ ቢዝነስ ጀምራችሁ ፌል ያደረገባችሁ ሰዎች፣ ቢዝነስ ደግሞ ለመጀመር እያሰባችሁ ያላችሁ ሰዎች፣ ቢዝነስ ከመጀመሩ በፊት ቢዝነሱ ፌል እንደሚያደርግ ሊያመለክቱ የሚችሉ የሳይኮሎጂ 5 ጽንሰ ሐሳቦችን እንደነዛ አይነት ስሜት ውስጥ ደግሞ ከሆነ ያላችሁት ወይም ከነዚህ 5ቱ ጉዳዮች የተወሰኑት ካሉባችሁ ደግሞ እንዴት መውጣት እንደምትችሉ 5 ፕራክቲካል ኤግዛምፕል ወደ እናንተ ይዤ መጥቻለሁ። ኦፍ ኮርስ ኢኮኖሚስቶች ስለ ቢዝነስ የተለያየ ነገር ማለት ይችላሉ፣ ፖለቲሽያንስ፣ የተለያዩ ሰዎች። እኔ ግን እንደ ስነ ልቦና ባለሙያነቴ 5 ቢዝነስን ዳይሬክትሊ አፌክት ሊያደርጉ የሚችሉ የሳይኮሎጂ ምክንያቶችን ከነ መፍትሄዎቻቸው በዚህ ቪዲዮ ወደ እናንተ ይዤ መጥቻለሁ። እንኳን ወደ ስኩልስ ኦፍ ኢንተለጀንስ በሰላም መጣችሁ። ቪዲዮዎችን እየወደዳችኋቸው እንደሆነ በጣም ብዙዎቻችሁ በኮሜንት እየነገራችሁ ነው። እኔም ረጅም ዝግጅት አድርጌ እንደማቅረቤ በጣም ደስተኛ ነኝ። እነዚህን ኮሜንቶቻችሁን ስሰማ የምንቀርጸው ከመድኃኒት ካውንስሊንግ ነው። እኔንም ሌሎች የስነ ልቦና ባለሙያዎችንም የምትፈልጉ ካላችሁ 6636 ላይ በመደወል መድኃኒት ካውንስሊንግ ቡክ ማድረግ ትችላላችሁ። በቀጥታ ወደ እነዚህ 5 ጽንሰ ሐሳቦች እንግባ። የመጀመሪያውና በጣም በሚዲያ ላይ የማትሰሙት ኦቨር ኮንፊደንስ ቢያዝ የሚባል ጽንሰ ሐሳብ ነው። በጣም በሚያስገርማችሁ ሁኔታ ይሄ ምክንያት በጣም ምጡቅ በሆኑ የቢዝነስ መስራቾች ላይ በጣም የሚስተዋል ጉዳይ ነው። ዳንኤል ኬንማን እና አሞስ ትሬቨስኪ ይመስለኛል፣ ስሙም በትክክል ፕሮናውንስ ላድርገው አላውቅም። በጥናታቸው አንድ ያረጋገጡት ነገር ሰዎች ስለሚወስኑት ውሳኔ ስለ ጀጅመንታቸው የተጋነነ አኩሬሲን ይሰጣሉ ለራሳቸው። ልክ ነኝ ብሎ ያምናል። ለዛ ነው አንዳንድ ሰዎች አይታችሁ ከሆነ ነገርየው ላይ እንደተሳሳቱ በቀላሉ እያወቃችሁ ግን አይረዳችሁ። ምክንያቱም የነሱ ጀጅመንት፣ የነሱ እውቀት፣ የነሱ ግምትና የነሱ ውሳኔ ከሌላው ሰው በተለየ በተሻለ ልክ እንደሆነ አድርገው ስለሚገነዘቡ ነው። ኦቨር ኮንፊደንስ ቢያዝ። ስለዚህ ቢዝነስ ስትጀምሩ በጉምዘገና የኔ ቢዝነስ፣ የኔ ፕሮዳክት፣ የኔ ወደ ገበያው ይዤ የመጣው ነገር በእርግጠኝነት ምነግራችሁ ከስተመሩ ይወደዋል የሚል እርግጠኝነት፣ ስራዬ በእርግጠኝነት ወርክአውት ያደርጋል፣ ይሄ ቢዝነስ በእርግጠኝነት ያበላኛል የሚል ጀጅመንት ዊ ኮል ኢት ኦቨር ኮንፊደንስ ቢያዝ። በጣም የተጋነነ ስሜት ለራሳችሁ ሲኖራችሁ ለምትወስኑት ውሳኔ፣ ለአስተሳሰባችሁ ላላችሁ እውቀት ከፍተኛ የሆነ ግምት በመስጠት ሪያሊቲውን ወታችሁ የመሞከር የማየት ቴስት የማድረግ እድሉ አይኖራችሁም። ለዛ ነው ዩዥዋሊ በቀደመው ቪዲዮ አይታችሁ ከሆነ ስማርት ሰዎች ስኬታማ የማይሆኑበት ዋነኛ ምክንያት እሱ ነው። የሆነም ቢዝነስ ለመጀመር ሲያስቡ ቢዝነሱ እንዴት እንደሚሰራ ገብተው ዝቅ ብለው ከመማር ይልቅ ኢንቴሊጀንሳቸውን፣ ምጡቅነታቸውን በከፍተኛ ሁኔታ ተማምነውት ነገርየውን ከማጥናት ሁኔታውን አሰስ ከማድረግ ሙሉ በሙሉ በመውጣት ቢዝነሱ ላይ ቅጥ ባጣ መልኩ ዘለው ሊገቡ ይችላሉ። this is called over confidence bias። ስለዚህ ገበያ ለማጥናት፣ ሁኔታ ለማየት፣ ፊድባክ ለመቀበል፣ ሰዎችን ለማማከር ክፍት ካልሆናችሁ ምናልባት እናንተ ላይ ኦቨር ኮንፊደንስ ቢያዝ እየታየ ስለሆነ you better watch yourself። ለኦቨር ኮንፊደንስ ለእያንዳንዱ ችግር እዛችሁ ነው ፕራክቲካል ሌሰን ወይም እናንተ በቤታችሁ ልትሰሩት የምትችሉትን መፍትሄ የማቀርበው። የመጀመሪያው ፕራክቲካል ፎርስ ኤክስተርናል ፊድባክ ነው። ሆን ብላችሁ በምታስቡት ሐሳብ ላይ ሰዎች ፊድባክ እንዲሰጡ ራሳችሁን ፎርስ አድርጎ አይ ነው ይሄ ምንም ፊድባክ አያስፈልግም ይላሉ ኢንተሊጀንስ ሰዎች። በተለይ ኦቨር ኮንፊደንስ ቢያዝ ያለባቸው ሰዎች ይህም ቪዲዮ ራሱ ሲያዩ አይ የኔ ቢዝነስ እንኳን እርግጠኛ ነኝ በዚህ ምክንያት ይሰራል፣ ስለዚህ ማንንም ሰው ፊድባክ መጠየቅ አይጠበቅብኝም ነው የሚለው ነው። ያ አይነት አቲቲዩድ፣ ያ አይነት አሰምሽን እያላችሁ ራሱ ፕሊስ ጎ አውት ፎርስ ዩርሰልፍ ቱ ጌት ፊድባክ። ሆም ብላችሁ ባላችሁ የቢዝነስ አይዲያ ላይ ሰዎች ፊድባክ እንዲሰጡበት ራሳችሁን ፎርስ አድርጎ አስገድዱ። this is the only solution for this specific type of belief ማለት ነው። ይህንን ሐሳቤን ምን አይነት ዳታዎች ሰፖርት ያደርጉታል? ምንድነው ኢግኖር ያደረኩት ያላየሁት ነገር ብላችሁ ለሰው የምትጠይቁት? ስለዚህ በእናንተ የቢዝነስ አይዲያ ላይ ሆም ብላችሁ ሊጨቃጨቃችሁ ሐሳብ ሊጨምር ሊቀንስ የሚችል ፓተርን፣ ፓዝን፣ መንገድን በመፍጠር ኮንፊደንስ ቢያዝ ካለ በቀላሉ ማስወገድ ይቻላል። ሁለተኛው this is quite common፣ ብዙ ሚዲያ ላይ ልትሰሙት ትችላላችሁ። እኔ ግን ደግሜ ትንሽ ትኩረት ሰጥቼ fear of failure የሚባለው ነው፣ የመውደቅ ፍርሃት። ይሄ በተለይ ቢዝነስ ልትጀምሩ ስታስቡ ያለ ነው። ይሄ ግን ለምዶ ታውቃላችሁ most of the time ሰዎች የሚፈሩት መውደቅን አይደለም። መውደቅን ሳይሆን የሚፈሩት ለመውደቅ የሚሰጡትን ትርጉም ነው። ከወደቅኩኝ ኢናዲኩዌት መሆኔን፣ አለመብቃቴን። ብዙ ጊዜ እንደዚህ አይነት ሰዎች በራሳቸው ባይ themselves በሼም የሚቸገሩ፣ ራሳቸውን በመጥላት ራሳቸውን ባለመቀበል፣ ወይም ቢዝነስ ኦነር ራሱ የሚሆኑት ጸዴ የቢዝነስ አይዲያ ራሱ የሚያመርተው ጭንቅላታቸው አሰ ኮምፐንሴሽን ሊሆን ይችላል። ያ ምን ማለት ነው? እነዚህ ሰዎች አልፍሬድ አድለር ቲዮሪ ላይ ነው መሰረት የሚያደርገው። ኢናዲኩዌት የሚሰማቸው በብቃት ስሜት የሚሰማቸው ሰዎች በ3 መንገድ ሪያክት ሊያደርጉ ይችላሉ ይላል።
አንደኛው አለመብቃታቸውን አክሰፕት አድርገው ቤታቸው መዋል ነው። ቲሚድ፣ ሻይ፣ አይናፋር፣ በጣም ሰሚሲቭ ይሆናሉ። ሁለተኞቹ ደግሞ አለመብቃታቸውን ኮምፐንሴት ለማድረግ የሚጥሩ ናቸው። ለምሳሌ አጭር በመሆኑ አለመብቃት የሚሰማው ሰው ስማርት በመሆን ያካክሰዋል ነው። ሴቶች አይወዱኝም ብሎ የሚያስብ ሰው ሴቶችን ኦቨርሊ ኢግኖር በማድረግ ያካክሰዋል ነው። ያለነሱ ህይወት አለ የሚልን ህይወት በማቀንቀን። ሶስተኛው ደግሞ ሱፔሪዮሪቲ ኮምፕሌክስ ነው። የሌላቸውን ነገር እንዳላቸው አክት ያደርጋሉ የሚል ነው። ከዚህ መሃል ኮምፐንሴሽን ካን ሜክ ዩ ኢንተርፕሬነር። ያለመብቃት ስሜት ጂነስ ሊያደርግ ይችላል ማለት ነው በዚህ ቲዮሪ መሰረት ከሄድን። ስለዚህ እነዚህ ሰዎች በጣም ምጡቅ ጸዴ ሀሳብ አላቸው። መውደቅን ስለሚፈሩ ግን አክት አያደርጉም። ምክንያቱም ከወደቁ ከስር ያለችዋን ያለመብቃት ስሜትን ኤክስፖዝ ማድረግ ነው። ስለዚህ ፌለሪቲውን ሳይሆን የሚወድቁት ፌለሪቲው ለሶሳይቲው የሚያቀብለውን መረጃ አቮይድ ስለማድረግ ነው ሁሌም ትኩረታቸው። ስለዚህ እነዚህ ሰዎች መጀመርን፣ ቢዝነሳቸውን ለሌላ ሰው ፒች ማድረግን፣ ማስተዋወቅን፣ ፈንድ መሰብሰብን፣ ፈንድ መፈለግን ምናምን ላይ አይጀምሩትም። ቢካውዝ ከወደኩኝ አይ ማይት ሉዝ ማይ አይደንቲቲ ይላሉ። ፌለሪቲ የሚባለው ጉዳይ ጣቱን የሚጠቅመው ወደ ማንነታቸው ነው። እነዚህ ሰዎች ድሮም እኮ ወደሚለው ማንነት ማለት ነው። ስለዚህ ጆን አኪንሰን በ1957 ያጠናውን ጥናት ነው ቅድም የነገርኳቸው። ሰዎች ፍርሃትን የሚፈሩት፣ መውደቅን የሚፈሩት ያ መውደቅ የሚባለው ጉዳይ ኤክስፖዝ የሚያደርገው ከውስጥ የተደበቀ ነገር አለ። ኢንኤዱኬሲ ሊሆን ይችላል፣ ራስን መጥላት ሊሆን ይችላል። you can name it። ስለዚህ ሰዎች መውደቅን አይደለም የፈሩት ከወደቁ በኋላ ስለሚገለጠው ፐርሰናሊቲያቸው እንጂ። ስለዚህ አትፍሩ ምናምን አይደለም እላችሁ። ፕራክቲካል ሌሰን ከዚህ የምትወስዱት ቤታችሁ ልተገብሩት የምትችሉት ጉዳይ ምንድነው? አይደንቲቲያችሁንና ፌለሪቲን ወይም ስራችሁን ለዩ። ቢዝነስ ጀምራችሁ ፌል ስታደርጉ አይደንቲቲያችሁ ምስቅልቅሉ ሳይሆን የሚወጣው it's a feedback ወይም ጀምራችሁት የነበረው ቢዝነስ ኮሙኒኬት እያደረጋችሁ ነው። እኔ ብዙ ጊዜ ብዙ ነገር ጀምሬ አቁሜ ያውቃለሁ። ባይ ዘ ዌይ በጣም ፐርፌክት ሆኜ እንዳልመስላችሁ። ግን ትላንትና ፌል ያደረኩበትን ነገር ራሱ አሁን እንደ አዲስ ጀምሮ በተሻለ አቅም ነው። ምክንያቱም መውደቅ በራሱ የሚሰጠው ትምህርት አለ። ኦፍኮርስ ሁሉም ሰው እኮ ግን ይላችኋል። ግን necessarily ትምህርት የሚለውን አቮይድ አድርጉና ፌለሪቲ is a feedback, it's a communication። ከዚህ በፊት ያደረጋችሁት ድርጊቶች ከእናንተ ጋር ኮሙኒኬት እያደረገ ነው። ስለዚህ ፌለሪቲ በህይወታችሁ ወይም ውድቀት በህይወታችሁ ሲከሰት I failed እኔ ወደኩኝ as a person ወደኩኝ ከማለት the strategy failed። ስከተለው የነበረው እቅድ፣ ስከተለው የነበረው ትግበራ፣ ስከተለው የነበረው ሶሻል ኔትወርኪንግ፣ ስከተለው የነበረው ባውንደሪን የጠበቁበት መንገድ፣ ሚስ ያደረኳቸው ዲቴይሎች ምናምን ፌል አደረጉ። this is how you have to interpret it። እንደዚህ ነው መተርጎም ያለባችሁ። ኦኬ አይደንቲቲውንና ስራችሁን መለያየት አለባችሁ ነው። ስለዚህ teach yourself ቢዝነስ ፌል ሲያደርግ try to communicate with you ማለት ነው። ስትራቴጂዎች መጀመሪያ አስባቸው የነበራቸው ጉዳዮች እየነገሩ ነው። አዩሲ ይሄ መንገድ አይሰራም የሚለውን ኮሙኒኬት እያደረጉ ነው። ፔሪድ። ይህንን ደጋግማችሁ ለራሳችሁ በመንገር ኤንድ ከዚህ በፊት ወድቃችሁ ከሆነ ደግሞ በተለይ ያንን አናላይዝ በማድረግ ምን አይነት ፖይንቶችን ሚስ አድርጋችሁ እንደነበረ ደጋግማችሁ ለራሳችሁ ሪማይንድ በማድረግ ውድቀቱን ሚስ አድርጋችኋቸው ከነበራችሁ ፖይንቶች ጋር በማስተሳሰር ከአይደንቲቲያችሁ መነጠል አለባችሁ። ሁለተኛ ከስር ኤክስፖዝድ እንዳይሆን የምትፈሩት ነገር ያ ኢንአዲኩዌሲ ከየት የመጣ ነው? ሶልቭ አድርጉት ፈርስት። ሰዎች አይወዱኝም የሚል ብሊፍ ከሆነ ያለው ጀምሬ ደግሞ ፌል ካደረግኩኝ አለመውደዳቸው ይጨምራል የምትሉ ከሆነ አስክ ዳት ኮር ብሊፍ። መጀመሪያ ያ ጠንካራ እምነታችሁን ጠይቁ። ሰዎች እንደማይወዳችሁ በምን እርግጠኛ ሆናችሁ? እምነቶቻችሁስ ከሪያሊቲው ጋር የምርም ሐቀኛ ናቸው ወይ? አላይን ያደርጋሉ ወይ? ወይስ ጭንቅላታችሁስ ተሸክማችሁት የምትዞሩት የራሳችሁ ዓለም ነው? ይህን ከራሳችሁ ጋር ዲል ማድረግ አለባችሁ። ሶስተኛው ዲሌይድ ግራቲፊኬሽን ዊክነስ የምንለው ነው። ብዙ ጊዜ ቢዝነስ የመጀመሪያ ሰሞን ሲጀመር ገበያ የለውም፣ ትርፍ የለውም። እነዚህ ነገሮች ምንድን ናቸው? ስትረስ ያመጣል። የቤት ኪራይ ወይኔ ምንም ብር ሳልሰራ የቤት ኪራይ የሚል ስትረስ ያመጣል። እነዚህ ነገሮች ሁሉ የሚያስደስቱ ጉዳዮች አይደሉም፣ አያረኩም፣ ሪዋርዲንግ አይደሉም፣ ሽልማት አይደሉም። ኢትስ ስትረስ። ስለዚህ እነዚህ ሰዎች ይህንን አንደርስታንድ አድርገው የዘገየ ሽልማትን በፔሸንስ መጠበቅ አለባቸው። ምክንያቱም ቢዝነስ የሚሸልመው ትዕግስትን ነው። ስለዚህ ቢዝነስ ጀምራችሁ አሁናችሁን ስታዩት ካልተደሰታችሁና ደስታችሁ መዘግየቱ ቶለሬት የማታደርጉት ነገር ከሆነ ፔኑን ቶለሬት አድርጋችሁ ደስታችሁ ቢዘገዩም መልፋት የማትችሉ አይነት ሰዎች ከሆናችሁ you better watch yourself ማለት ነው። ዊክነስ ካለባችሁ ደስታችሁን የማዘግየት ጉዳይ ቆይቶ ለሚመጣ ደስታ ቫልዩ ማትሰጡ አይነት ሰዎች ከሆናችሁ ቢዝነስ ብትጀምሩ ፌል የማድረግ እድሉ በጣም ከፍተኛ ነው ይላል ሳይኮሎጂ ጥናት። ዋልተር ሚሼልም ለዛ ነው ባጠናው ጥናት ላይ ዲሌይድ ግራቲፊኬሽን የዘገዩ ደስታዎች ሎንግ ተርም ስኬትን ያሳያሉ፣ የረጅም ጊዜ ስኬትን ያሳያሉ። ስለዚህ አሁን ካልተሸለምኩ የሚለው ሜንታሊቲያችሁ ጋር ቁጭ ብላችሁ ማውራት አለባችሁ። ምክንያቱም እዛችሁ የሆነ ኢሚዲየት የሆነ ደስታ
እዛችሁ የሆነ ደስታ ሎንግ ተርም ሰክሰስ የለውም። ይልቁንም በዲሲፕሊን ራሳችሁን ተቆጣጥራችሁ ያዘገያችሁት ደስታ ግን ሎንግ ተርም ሰክሰስን ወደ እናንተ ይዞ ይመጣል። ሶ ዲሌድ የሆነ ግራቲፊኬሽን ደስታን ማዘግየት ላይ ዊክነስ ያለባችሁ ሰዎች ፕራክቲካል ሌሰን ሊሆናችሁ የሚችል ጉዳይ ላንሳ። መጀመሪያ there is a psychological obstacle። በተለይ ጭንቅላታችን ኢቮልቭ ያደረገበት የመጣበት መንገድ አሁን የሚከሰት ደስታን እያበረታታ ነው። ይህንን በብዙ ቪዲዮዎች ላይ ደጋግሜ ተናግሬያለሁ። በተለይ ደግሞ ጊዜው ደግሞ አሁን ደግሞ ያለምንም ልፋት እዚቹ ደስታን የምናገኝበት ጊዜ ነው አይደለ? ቲክቶክ ስክሮል ነገ ነው እንዴ ደስታው? እዛችሁ ነው ደስታው። ዳስ ዋይ ቲክቶክ አንዴ ከገባን ማንወጣው። ቁጭ ብሎ መማረስ ደስታው እዛችሁ ነው እንዴ? ኖ። ያን የተማራችሁትን ነገር ተግብራችሁት ከሶሳይቲውም በገንዘብም በምንም ቀስ ብሎ ነው ሪዋርድ የሚመጣው። ጭንቅላታችን ባይተሰልፍ አሁናዊ የሆነ ደስታን አፕሪሺየት እያደረገ የሚገለገል መሳሪያ ነው። ራይት። ስለዚህ ይሄንን መጀመሪያ አዌር መሆን የፕራክቲካል ሶሉሽኑ ወይም መሬት የረገጠ መፍትሄው ዋነኛ ቱል ነው፣ ግብአት ነው። ሁለተኛው ግን በጣም ወሳኙ ፕሮሰስን ሸልሙ የሚል ነው። አሁን ብዙ ጊዜ ይኸውላችሁ ቢዝነስ ጀምራችሁ ትርፍ ሲመጣ ነው አይደለ? ትርፉ በራሱ ሪዋርድ የሚሆነው ለኛ። ለምሳሌ ሴልስ ላይ የምትሰሩ ሰዎች ቤት ሽጣችሁ ኮሚሽኑ ቅጭው ሲል ነው አይደለ ሪዋርዱ ያለው። ኖ አውትካሙን ሳይሆን ሆም ብላችሁ ፕሮሰሱን ሸልሙ። ለምሳሌ ዛሬ 10 ክላይንት አዋርታችሁ ከሆነ ያንን ፕሮሰስ ሸልሙ። የሚያስደስታችሁ ነገር መርጣችሁ ሸልሙ። ለምሳሌ ቢዝነስ ኦን የምታደርጉና በስራችሁ ደግሞ ሰራተኛ ያላችሁ ሰዎች ፕሮሰሳቸውን ሸልሙ። ሆም ብላችሁ አውትካሙን ብቻ አይደለም፣ ምን ያህል ስልክ ኮንታክት አደረጋችሁ ሸልሙ። ነገ ውጤት ሊያመጣ የሚችለውን ፕሮሰስ በሸለማችሁ ቁጥር ሞቲቬሽን ኢት ቢካም ሰስቴይነብል ማለት ነው። እንደዚህ አይዋዥቅም ሞቲቬሽን። ምክንያቱም ለፍታችሁ አውትካሙ ሳይመጣ ስቲል ጭንቅላታችሁ ሽልማት ከሌለው ይሄ ነገር እየሰራ አይደለም፣ በቃ we should stop this ብሎ ሞቲቬሽናችሁ ይወርዳል ማለት ነው። ስለዚህ ፕራክቲካል ሶሉሽኑ ምንድነው? እየለፋችሁ ከሆናችሁ አውትካሙ ከመምጣቱ በፊት ሆን ብላችሁ ራሳችሁ ይሸልሙ። አራተኛው ቢዝነሳችሁ ፌል እንደሚያደርግ ትልቅ ማሳያ የሆነው ኢሞሽናል ዲስሬጉሌሽን ምንለው ነው። ላብራራ። ሰዎች ብዙ ጊዜ ቢዝነስ ኮላፕስ ሲያደርግ መጀመሪያ ቢዝነሱ ኮላፕስ ያደረገ ይመስላችኋል። ኖ፣ ቢዝነሱን ኦን ያደረገው ሰውየው ነው መጀመሪያ ኮላፕስ የሚያደርገው። ቢዝነስ ባይት ሰልፍ ጨዋታ ለሚወድ ሰው አይሆንም። ቢዝነስ ሁሉም ሰው ሊሰራው የሚችለው ጉዳይ አይደለም። ታፍ የሆኑ ሰዎችን ይፈልጋል። ይሄ ምንም ጥያቄ የለውም። አንዳንድ ሰው በቃ ቴክኒክሊ አንደር ኮቴሽን ለመቀጠር ነው የተፈጠረው። መጥፎነትም የለውም። በቃ ስትረስ ቶለሬት የማድረጉ ባዮሎጂካሊ ራሱ በጣም ደካማ የሆኑ አንዳንድ ሰዎች አሉ። ጄምስ ግሮስ በጥናቱ እንዳረጋገጠው ፑር ኢሞሽናል ዲስሬጉሌሽን ወይም ሰዎች ስሜታቸውን መቆጣጠር ባቃታቸው ቁጥር የማይረቡ ውሳኔዎችን ይወስናሉ። ደጋግሜ በቪዲዮ ላይም ተናግሬዋለሁ። ይኸውላችሁ እዚህ ምድር ላይ በጣም ቁጥር 1 የሚባለው ስኪል ምን እንደው ታውቃላችሁ? ህይወት ከፋለችም ዝቃለችም ራሳችሁን በቆንጆ ስሜት ላይ ማስቀመጥ ነው። this is called emotional regulation። ሰዎች ወደ ቤተ ክርስቲያን ሄደው መጸለይ ያለባቸው ቢዝነሳቸው ሊወድቅ ፌል ሊያደርግ ጫፍ ላይ ሲደርስ ይመስላችኋል። እኔ I hate this type of religiosity። ቢዝነሳችሁ ፌል ሊያደርግ ሲል ተጠባችሁ ሄዳችሁ እግዚአብሔር ያረ ቢዝነሴ ሊበላሽ ነው። ይልቁንም ኢሞሽናችሁን መቆጣጠር፣ ይሄ ወደ ሶሉሽኑ ስንመጣ ነው። ኦኬ፣ ኢሞሽናችሁን ስቴብል ሊያደርጉ የሚችሉ ፕራክቲሶች ውስጥ መጀመሪያውኑ መቆየት አለባችሁ። ከፈጣሪያችሁ ጋር መነጋገር። አንዳንዴ ቤተ ክርስቲያን ሄዳችሁ አጸድ ውስጥ ምናምን ቁጭ ስትሉ የሚሰማችሁ ሰላም የለም። because the environment by itself very calming ነው፣ የሚያረጋጋ ነው። you can take it as a meditation። ኤቲስት ራሱ ብትሆኑ ረጋ ብሎ ቁጭ ማለት፣ ተውታችሁን መቀነስ፣ ከፈጣሪ ጋር ማውራት። ይሄ ችግር ሲመጣ ጠብቃችሁ ወደ ቤተ ክርስቲያን ለምትሮጡ ሰዎች ያለኝ ትልቁ መልእክት ነው። ከፈጣሪ ጋር ያላችሁ ግንኙነት እስ ፕሮቴክቲቭ ኢመርጀንሲ አይደለም፣ ፕሮቴክቲቭ ነው። ነገሮች እንዳይበለሻሹ የሚጠብቃችሁ ነው። በጣም ሱፐርስቲሺየስ ስናደርገው ደግሞ ቤተክርስቲያን ሄዳችሁ ሳይን ልትቀበሉ ትችላላችሁ፣ ምልክት። አሰ ሳይኮሎጂስት ብዙ ባላምንበት፣ ግን እምነት ያው የግል ስለሆነ ራሳችሁ በምትፈቱበት መንገድ ላይ ይወሰናል። ስለዚህ እንደዚህ የሚያረጋጋችሁ አይነት ሀቢት፣ ለምሳሌ ስፖርት መስራት። እኔ በጣም ከበርናውት የሚታደገኝ ጉዳይ ስፖርት ነው። በቀን ለ10 ደቂቃ ሜዲቴት ማድረግ፣ ዝም ብሎ ቁጭ ማለት፣ ከሰዎች ጋር ኮንታክት ማድረግ። ምክንያቱም እነዚህ ነገሮች ኢሞሽናችሁን ባስተካከሉ ቁጥር አሪፍ ኢሞሽን ላይ ስትሆኑ ሪአክቲቭ አትሆኑ። በማግስቱ ተነስታችሁ ሱቃችሁን የዘጋችሁ እንስቶች የላችሁ። በከፈታችሁት በ3ኛው ሳምንት ነገር ውፍጭ ብላችሁ ቢዝነሱ ስለማያበላ ብቻ ላይሆን ይችላል። ይልቁንም ኢሞሽናችሁ ሬጉሌት ማድረግ ስላልቻላችሁ ሪአክቲቭ ሆናችሁ ነው፣ ላይክ ኢምፐልሲቭ ሆናችሁ ሄዳችሁ ዝግትግትግት። ስለዚህ ኢሞሽናል ዲስሬጉሌሽን አንደር ስትረስ፣ ጭንቀት በሚመጣ ጊዜ፣ ነገሮች ባሰባችሁበት ሁኔታ እየሄዱ እንዳልሆነ የተሰማችሁ ጊዜ፣ የስሜት መዋዠቅ ሲከሰት ያንን የምታልፉበት መንገድ ቢዝነሳችሁ እንዲሳካም እንዳይሳካም ያደርጋል። ፕራክቲካል ሶሉሽኑ ምንድን ነው? እንደዚህ አይነት ስትረስ ምናምን የሚያደርጉ ነገሮች ሳይመጡም ሳይከሰቱም በዕለት ተዕለት ህይወታችሁ ሊያረጋጓችሁ የሚችሉ ፕራክቲሶችን መጀመሪያውኑ ተለማመዱ።
ቤተክርስቲያን መሄድ፣ መስጂድ መሄድ፣ ቸርች መሄድ፣ ስፖርት መስራት፣ ወክ ማድረግ፣ ጆርናል ማድረግ፣ መጻፍ፣ ቀናችሁን ሶሻላይዝ ማድረግ። ስለዚህ እነዚህ በኋላ ችግር ሲመጣ ችግሩን የመቋቋም አቅማችሁን ይጨምሩታል ነው። ስለዚህ ዝግጅቱ ነገሩ ፌል ከማድረግ ቢዝነሳችሁ ፌል ከማድረግ በጣም ይታደጋችኋል ማለት ነው። የመጨረሻውና አምስተኛው ኢጎ አታችመንት ነው። ይሄ ከሰንክን ኮስት ፋላሲ ጋር በደንብ ይያያዛል፣ እነግራችኋለሁ። መጀመሪያ በጣም ከፍተኛ የሆነ ዲስትራክሽን ስራችሁ ኢጓችሁን ፊድ እያደረገ ከሆነ ላብራራው። ውስጣችሁ የሚተርከው ቢዝነሱን ሲያይ ውስጣችሁ የሚተርከው ናሬሽኑ እንዴት ነው? ይሄ ቢዝነስ እኔ ነኝ የሚል፣ ይሄ ቢዝነስ ከተሳካ አይ የሚል ኢጓችሁን ፊድ የሚያደርግ ከሆነ በጣም አስቸጋሪ ነው። ምክንያቱም ማርኬቱ ላይ የሚነሱ አስተያየቶች ወይም ፊድባኮች ለምሳሌ ባይሸጥ ፐርሰናል ታደርጉታላችሁ። እኔን ያልተቀበሉኝ ወደሚለው ፖይንት መምጣት ማለት ነው። ማርኬቲንግ አደራረጋችሁ ምናምን ዊክ ሆኖ ስራው በተጠበቀ መልኩ ባይሄድ ሰው ድሮም እኔን ስለማይወደኝ ነው ይላል። ምክንያቱም ቢዝነሱ መጀመሪያ የከፈታችሁት ኢጓችሁን ፊድ ለማድረግ ነው። ስለዚህ ፕራክቲካል ሶሉሽኑ እዚህ ጋር ምንድን ነው? በ1970 በቤሪ የተጠና በጣም ድንቅ ጥናት አለ። ምን የሚል ነው? ላይክ ስትጠቀለል ሰዎች የማይሰራ ስትራቴጂ ላይ እንደማይሰራ እንኳን እያወቁ በጣም ኢንቨስት ያደርጋሉ። ምክንያቱም መጀመሪያውንም እነሱ ነገርየው ላይ ኢንቨስትድ ሆነዋል። በጣም ደስ የሚል ምክንያቱም ስራውን እንደ ስራው ከመያዝ ወጥተው እነዚህ ሰዎች ስራው ላይ ኢንቨስትድ ሆነዋል። እኔ ነኝ ብለው ገብተውበታል። ስለዚህ ስትራቴጂው እንደማይሰራ እያዩት ራሱ ሎት ኦፍ መኒያቸውን ኢንቨስት ያደርጋሉ። ምክንያቱም እነሱ መጀመሪያውኑ እነሱም የስራው ስለሆኑ ማለት ነው። ከጅምሩም ተረዳችሁ። አንዳንዴ ታክሲ ቆማችሁ እየጠበቃችሁ 4 ሰዓት ቀጠሮ ላይ 3 ሰዓት ተሰልፋችሁ 3 ሰዓት ተኩል ሆነ 4 ሰዓት አትደርሱም ማለት ነው። በራይድ ሊድ የሚል ሀሳብ ሲመጣ ይሄ ሁሉ ጠብቄ የሚለው ሰውዬ ማለት ነው። ያ የጠበቅከው ጊዜ ኦልሬዲ ሰንክን ሆኗል፣ ሰምጧል። ካንተ ጋር ምንም አያይዘው። እነዚህም ሰዎች ይሄ ሁሉ ለፍቼበት እድሜን ገብሬበት ምናምን ሲሉ ልታገኟቸው ትችላለህ። ምክንያቱም እነዚህ ሰዎች they identified the work as who they are ማለት ልክ እንደ ራሳቸው አድርገው ነው ዲፋይን ያደረጉት። ስለዚህ ስቴቨን ሃይስ ለዚህ አክሰፕታንስ ኤንድ ኮሚትመንት ቴራፒ ላይ የሚለው ነገር አለ። ኮግኒቲቭ ሪስትራክቸሪንግ ላይ ማለት ነው። አስተሳሰባችሁን መልሶ መዋቅር ላይ ደጋግማችሁ አንድ ጥያቄ መጠየቅ አለባችሁ። ለእንደዚህ አይነት ስፔሲፊክ ችግር መፍትሄ የሚሆን ማለት ነው። ምንድነው ራሳችሁን የምትጠይቁት? ኢጎዬን ወይም እኔ የምለውን ማንነት እየጠበቅኩ ነው ወይስ ሪያሊቲውን ሰርቭ እያደረግኩ ነው? ምን ማለት ነው? ይሄንን ቢዝነስ እየሰራው መቀጠለው እኔ የምለውን ዲፌንድ ለማድረግ ራሴን ለመጠበቅ ነው ወይስ እየሰራው መቀጠሌ የምርም ይገባዋል ቢዝነሱ ከትርፍ አንጻር ከጥቅም አንጻር? ስለዚህ እኔን ነው እያገለገልኩ ያለሁት ወይስ ሪያሊቲው ነው ሰርቭ እያደረግኩ ያለሁት? ይሄን ደጋግማችሁ ስትጠይቁ ከትርፍ ከምን አንጻር የጠራ እሳቤ ላይ ልትደርሱ ትችላላችሁ። ይሄ ደግሞ በጣም በጥሩ ሁኔታ ቢዝነሳችሁን ይታደግላችኋል። ነው ኢጎን ፊድ እያረክ ነው ቢለ ለምሳሌ ወዲያውኑ ምርጫዎቻችሁ ይቀየራሉ ማለት ነው አይደለም? ኦኬ ኢጎን ወደ ጎን እናርግና ቢዝነሱ አዜ ቢዝነስ ለምንድን ነው ፌል እያደረገ ያለው? ማርኬቲንግ ስትራቴጂው ምንድን ነው? ቢዝነሱስ በራሱ አዋጭ አይደለም ወይ? መቀየርስ አለብኝ ወይ? ምንድነው ሚስ አድርጌያቸው የነበሩ ፖይንቶች ወደሚል ትኩረታችሁ ሙሉ በሙሉ እኔ ከሚለው ላይ ታወጡትና ስራው ላይ ታደርጉታላችሁ። this is an elegant question that people should ask ማለት ነው። በጣም ወሳኝና ጸዴ የሆነ ጥያቄ ነው ሰዎች ቢዝነስ የጀመሩ ሰዎች መጠየቅ ካለባቸው ማለት ነው። so ይህንን ቪዲዮ ስንጠቀልለው አንዳንዴ ልትጀምሩት ላሰባችሁት ቢዝነስ ትልቁ ሪስክ ተፎካካሪያችሁ ውጭ ያለው ተፎካካሪያችሁ ላይሆን ይችላል። ትልቁ ሪስክ ያልሰነጠነ አስተሳሰባችሁ፣ ያልተገራ ያልሰለጠነ ለይታችሁ ያላያችሁት አስተሳሰባችሁ ሊሆን ይችላል። keep evaluate that thing ማለት ነው። ገምግሙት ያንን ነገር። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ፒስ